የቅዳሴ 3 ክፍሎች አሉት። የዝግጅት ጊዜና የትምህርት ክፍል ፍሬ ቅዳሴ ተብለው በ3 ይከፈላሉ። በ4 መንገድ ምስራቅን ቅድስት ቤተክርስቲያናችን ተርጉማ ታሳየናለች ማለት ነው። ሰዓት ወስነን ቅዳሴ እንዳስቀደስን፣ ሰዓት ወስነን ማህሌት እንደቆምን፣ ሰዓት ወስነን ሰዓታት እንደቆምን፣ ሰዓት ወስነን ኪዳን እንዳደረስን አንቀርም። ሰላም ተወዳጆቻችን እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ። ይህ ጥበበ ሥላሴ ቲዩብ ነው። በዚህ ቲዩብ መንፈሳዊ መልእክቶች፣ ጥያቄና መልሶች፣ መጽሐፍ ቅዱሳዊ ማብራሪያዎችና መዝሙሮች፣ የቤተክርስቲያን መልእክቶች የሚተላለፉበት ነው። እንኳን ወደ ጥበበ ሥላሴ ቲዩብ በሰላም መጣችሁ። ቤተሰብ የሆናችሁ እጅግ ስለምትከታተሉ እናመሰግናለን። ለሌሎቹ ደግሞ ቃሉን ዓለም እንዲዳረስ ይህንን ጊዜ ቃሉን በመስማት እንዲያሳልፉ ቃሉን ለሌሎች ጋብዙ። ዛሬ መምህር ጥበበ ሥላሴ የቲዩብ ባለቤት ናቸው፣ በመካከላችን ተገኝተዋል። አንድ ጥያቄ ወደ እርሳቸው እናቀርባለን። ወደ ምስራቅ ተመልከቱ ማለት ምን ማለት ነው? እስከዛሬ ድረስ ብዙ ቀን ሰምታችሁታል። በቅዳሴ ባስቀደሳችሁ ጊዜ ይህ ቃል ይሰማል። ፊታችንን ቀጥታ ወደ ፀሐይ ማውጫ ማዞር ነውን? ወይስ ቤተክርስቲያን ሌላ መልእክት አላት? ከዚህ ጋር በተያያዘ ይህን ጥያቄ ሊመልሱልን መምህራችን በመካከላችን አሉ። መምህር እንኳን ደህና መጡ። መጋቤ ጥበብ ኤርምያስ እንኳን ደህና ቆዩን። እጅግ አድርገን እናመሰግናለን። እንግዲህ ዛሬ ጥሩ ቆይታ እናደርጋለን እንደ እግዚአብሔር ፈቃድ። መምህር በቅዳሴ ጊዜ ሊተረጎሙ ሊብራሩ የሚገባቸው ብዙ ቃላቶች የአባቶች ምስጢር የአባቶች ሀተታና ትርጓሜ የሚያስፈልጋቸው በርካታ ቃላቶች አሉ በቅዳሴ መካከል የምንሰማቸው። ከነዚያ መካከል ወደ ምስራቅ ተመልከቱ የሚል ቃል አለ። እስኪ ወደ ዋናው ጥያቄ ከመግባታችን በፊት ራሱ ወደ ምስራቅ ተመልከቱ የሚለው ቃል የሚገኝበት ቦታ ለምዕመናንና ለተመልካቾቻችን እስቲ የት ቦታ ነው የሚገኘው? የቅዳሴውን ሐሳብም እስቲ ባጭር ይግለጹልን። በጣም ጥሩ ጥያቄና ብዙዎችም ይሄንን ጥያቄ የሚጠይቁት ጥያቄ ነው። እንግዲህ ቅዳሴን ስናስብ የቅዳሴ 3 ክፍሎች አሉት። የዝግጅት ጊዜና የትምህርት ክፍል ፍሬ ቅዳሴ ተብለው በ3 ይከፈላሉ። መምህራችን መጋቤ ጥበብ ያነሱት ጥያቄ 3ኛው ክፍል ላይ ፍሬ ቅዳሴ ተብሎ በሚታወቀው ክፍል ላይ የሚገኝ ነው። ስለዚህ ወደ ምስራቅ ተመልከቱ የሚለው ቃል ስጋ ወደሙን ለመቀበል እየተዘጋጀን ዝግጅቱን ጨርሰን ከዝግጅቱ በኋላ ደግሞ ትምህርቱን ጨርሰን ተምረን አሁን ለስጋ ወደሙ በቅተናል ብለን የምንዘጋጅበት ጊዜ ላይ ስለሆነ 3ኛው ክፍል ላይ ነው የሚገኘው። በጣም እናመሰግናለን። እንግዲህ የቅዳሴ ክፍሎች 3 ክፍሎች እንደሆኑ ነግረውናል። ወደ ምስራቅ ተመልከቱ የሚለው ቃል ዛሬ በርዕስነት ያነሳነው ነው። ወደ ምስራቅ ተመልከቱ ማለት ምስራቅ ያው የፀሐይ መውጫ ነው። ምናልባት አንድ አካል ሲያስቀድስ ፊቱን ከቦታው አቀማመጥም ሁኔታ ሊሆን ይችላል፣ ፊቱን አዙሮ ወይም ወደ ምዕራብም ዙሮ ሊያስቀድስ ይችላል። አንድ ሰው ግን ወደ ምስራቅ ተመልከቱ ሲል ሁሉም ሰው ፊቱን ወደ ፀሐይ መውጫ እንዲያዞር ነው። ሌላ ትርጉም አለው? እስኪ ወደ ምስራቅ ተመልከቱ በቤተ ክርስቲያን ትርጓሜ ምን ማለት ነው? እስኪ ይሄንን ለተመልካቾቻችን ቢያብራሩልን። በጣም ጥሩ እና አስፈላጊ ጥያቄ ነው። እንግዲህ ወደ ምስራቅ ተመልከቱ የሚለውን አገልግሎት የሚሰጠው በመጀመሪያ ዲያቆን ስራይ ዲያቆን ሆኖ የሚያገለግለው ከካህኑ ጋር ከዋና ካህን ወይም ስራይ ካህን ከሆነው ጋር አብሮ የሚያገለግለው ዲያቆን የሚያዜመው ወይም በንባብ የሚለው ክፍል ነው። እንግዲህ ወደ ምስራቅ ተመልከቱ የሚለውን ስናስብ ብዙዎቹ ግራ ይጋባሉና ልክ እርስዎ እንደጠየቁት ወደ ምስራቅ ተመልከቱ የሚለውን ሐሳብ ሲሰሙ ወይም ይህንን ድምፅ ሲሰሙ ቀጥ ብለው ወደ ምስራቅ ዞረው የሚያዩ አሉ። ቅዳሴውን ሁሉ ትተው ያው ቤተክርስቲያናችን በአራቱም ማዕዘን ስለሆነ በምስራቅም በምዕራብም በሰሜንም በደቡብም የሚያስቀድሱ አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን አሉ። እነዚህ ሰዎች ወደ ምስራቅ ተመልከቱ ሲባሉ ቀጥታ ወደ ቤተክርስቲያን ማየታቸውን ትተው ወደ ምስራቅ ዞረው የሚያዩ ሰዎች እንዳሉ አንዳንድ ቦታ ላይ አያለው። ቤተክርስቲያናችን ግን ወደ ምስራቅ ተመልከቱ ስትል መጀመሪያ ምስራቅን ስናስብ እግዚአብሔርን ነው የምናስበው። እግዚአብሔር በሁሉም ቦታ ያለ ሙሉ ነው፣ በቦታ አይወሰንም። ቦታዎችን ሁሉ ወስኖ የሚኖር ከቦታ በፊት የነበረ ከቦታ በኋላም የሚኖር አምላክ ነው። ግን ቤተክርስቲያናችን ሁልጊዜ ምስራቅ ብርሃን የሚወጣበት ብርሃን የሚገኝበት ተስፋ የሚታይበት ስለሆነ ምስራቅን ስናስብ
እግዚአብሔርን እናስባለን። ሁለተኛው ምስራቅን ስናስብ ቤተክርስቲያን ወደ ምስራቅ ተመልከቱ ስትለን እናታችን ቅድስት ድንግል ማርያምን እናስባለን። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ፣ ያ የሚያበራው በጨለማ ውስጥ ለሚኖረው ሕዝብ ብርሃን የሰጠው ኮከብ የወጣባት እውነተኛ ምስራቅ አንቺ ነሽ ብለን ተስፋችንን የመለሰችልንን ወደ ብርሃን እንድንገባ ምክንያት የሆነችንን እናታችን ቅድስት ድንግል ማርያምን የምናስብበት ነው ምስራቅን ስናስብ። ሶስተኛው ምስራቅን ስናስብ የሰው ልጅ የመጀመሪያ መኖሪያ የሆነችውን ገነትን እናስባለን እና እግዚአብሔርን አስበን እመቤታችንን አስበን ሶስተኛውን ሐሳብ ስናስብ ምስራቅ ገነት እንደሆነች የሰው ልጅ ከወጣበት ምዕራብ የውድቀት የሞት ተስፋ የማጣት የጨለማ ምሳሌ ነው። በዚያ ምሳሌ ይኖር የነበረውን ሕዝብ 5500 ዘመን በመከራ ውስጥ ያልፍ የነበረውን የሰው ልጅ ወደ ገነት በእመቤታችን አማካኝነት ያ የወጣው እውነተኛው ኮከብ እንደመለሰን የምናስብበትን እንድናስታውስ ነው ቤተክርስቲያን የምታስተምረን። ሶስተኛው ምስራቅን ስናስብ ወንጌልን እናስባለን። በምስራቅ በኩል ነው ወንጌል የመጣችውና ወንጌልን አስቡ፣ እግዚአብሔርን አስቡ፣ እመቤታችንን አስቡ፣ ቀድሞ ያጣችኋትን ገነትን እንደተመለሰችላችሁ አስቡ፣ ደግሞ ያ ገነት እንደተመለሰላችሁ ገነት ተመልሳችሁ እንደምትገቡ የነገረቻችሁን ወንጌልን አስቡ፣ የቆማችሁባትን ቤተክርስቲያንን አስቡ ብለን በአራት መንገድ ምስራቅን ቅድስት ቤተክርስቲያናችን ተርጉማ ታሳየናለች ማለት ነው። ስለዚህ ምስራቅን ትርጉሙ ይሄ ነው። አገልግሎቱም ይሄን ይመስላል። መምህራችን በጣም እናመሰግናለን። ተመልካቾቻችን እንግዲህ ለብዙዎቻችሁ የሚጠቅም መልእክት እንደሆነ እምነት አለን። ሁላችሁም እስከዛሬ ድረስ ያልተረዳችሁት ካለ ደግሞ ነገ ከነገ ወዲያ ደግሞ እንደው ምናልባት በዚህ ጉዳይ ላይ በዚሁ ሚዲያ ብትሰሩልን፣ ቅዳሴ እንደ ጉባኤ፣ ቅዳሴ እንደ ሌሎቹ አገልግሎቶች እግዚአብሔር በረድኤት የሚገለጥበት አገልግሎት አይደለም። ቅዳሴ ከሌሎቹ አገልግሎቶች በጣም ለየት የሚያደርገው እግዚአብሔር በመንፈስ እግዚአብሔር በረድኤት እግዚአብሔር በጸጋ ሳይሆን እግዚአብሔር በአካል የሚገኝበት አገልግሎት ቅዳሴ ነው። በሚዳሰስ ስጋው ካህኑ እግዚአብሔርን እየዳሰሰ ምዕመናኑ እግዚአብሔርን እየበሉ እግዚአብሔርን እየጠጡ የሚከናወንበት አገልግሎት እግዚአብሔር በአካል የሚገኝበት አገልግሎት ቅዳሴ ነው። ስለዚህ በቅዳሴ ውስጥ ካሉ ወርቃማ ቃላቶች መካከል ደግሞ ይሄ ወደ ምስራቅ ተመልከቱ የሚለው ነው። ወደ ምስራቅ ተመልከቱ ማለት እግዚአብሔርን ማሰብ እንደሆነ፣ እግዚአብሔር በምስራቅ ይመሰላል፣ ዲያብሎስ ደግሞ በምዕራብ፣ ገነት በምስራቅ ናት፣ ሲኦል ደግሞ በምዕራብ እያሉ መምህራችን እጅግ ከምስራቅ ጋራ በተያያዘ ፍሬያማ የሆነ መልእክት ነው ወደ እናንተ ያስተላለፉ። ምናልባት አሁንም ጥያቄዎች ካሏችሁ በዚህ ጉዳይ ላይ ደግሞ ብትሰሩልን፣ ይሄ ጥያቄ ቢመለስልን የምትሉትም ካለ ኮሜንት ላይ ብታስቀምጡልን፣ በቀጣይ ደግሞ የዛን ማብራሪያ ይዘውልን መምህራችን እንደሚመጡ እርግጠኞች ነን። ስለዚህ ሁላችሁም የቅዳሴን አገልግሎት በፍቅርም ለመከታተል ገብቶን ስናስቀድስ ትርጉሙ ተረድተን ነው ስናስቀድስ ደግሞ እጅግ በጣም ደስ ይላል። ምን ማለት ነው ግን ይሄ ግን እያልን ግራ እየተጋባን ብዙ ጥያቄ የሚያስነሱ ብዙ ማብራሪያ የሚያስፈልጋቸው አገልግሎት መካከል ያሉ ቃላቶች አሉ። በአማርኛ ነው የሚባሉልን የሚነገረን፣ ግን በአማርኛ እየተባለ ተግባሩን ምን ማድረግ እንደሆነ ወደ ምስራቅ ተመልከቱ ሲባል ፊታችሁን አዙሩ ነው አይደለም። አሁን እንደተነገረው ሌሎቹም ሲነገሩ አማርኛ ሆነው ግን ትርጓሜያቸው ማንረዳቸው ስላሉ ይሄኛውንን ክፍል ደግሞ በዚህ ልክ ብትሰሩልን ብላችሁ የምትጠይቋቸው እንደዚህ ጥያቄ ሆነባችሁ ካለ በቀጣይ ወደ እናንተ ይዘንላችሁ እንመጣለን። ለዛሬ እንግዲህ ከምስራቅ ጋር በተያያዘ ይሄንን ይመስላል። የማጠቃለያ መልእክት ካለዎት መምህር አሁን ከተነሳው ሐሳብ ጋርም እንደው እንዳጠቃላይም ቀረ የሚሉት ሐሳብ ካለ የማጠቃለያ መልእክት እስኪ ያስተላልፉ። በጣም ጥሩ ሐሳብ ነው። እንግዲህ ለመጨረሻ ጊዜ አምስተኛው ትርጉም ምስራቅን ስናስብ የክርስቶስን መምጣት እናስባለን እና ቅድም እርሶም ጥያቄ ሲጠይቁ እና አሁን እንደማጠቃለያ ሐሳብ ሲያቀርቡ እንደነበረው ነገረ ምጽአቱን አስበን ቅዳሴውን ስናስቀድስ እግዚአብሔር በአካል ተገልጦ
በቀራንዮ ያለውን መስቀሉን ተሸክሞ ተገርፎ ተሰቅሎ ተወግቶ ያ አማናዊ የሆነው ደሙና አማናዊ የሆነው ስጋውን የምንቀበልበት ብቻ ሳይሆን ክርስቶስ ይመጣል። ሀገራችን በሰማይ ነው፣ ርስታችንም ሰማይ ነው። ክርስቶስን መጥቶ እንደሚወስደን አምነን ወደ ምስራቅ ቆመን በትክክል የክርስቶስን መከራና ከክርስቶስ መከራ በኋላ ያለውን ደስታ እያሰብን ያ የማያልፈውን ዘላለማዊ መንግስቱን እያሰብን እየተመኘን አድርሰን እያልን እየጸለይን የምናስቀድሰው ቅዳሴ ስለሆነ በዚህ አይነት መንገድ ምስራቅን እናስበዋለንና ተስፋችን ነው፣ ወደፊት መሻገሪያችን ነው። ገና ያላየነውን በዓይናችን ያላየነውን በጆሮአችን ያልሰማነውን በልባችን ያላሰብነውን ይህንን መንግስቱን ያወርሰናል፣ ክርስቶስ ይወስደናል። በዚህ ዓለም እንደኖርን በየቀኑ ተሰብስበን ሰዓት ወስነን ቅዳሴ እንዳስቀደስን፣ ሰዓት ወስነን ማህሌት እንደቆምን፣ ሰዓት ወስነን ሰዓታት እንደቆምን፣ ሰዓት ወስነን ኪዳን እንዳደረስን አንቀርም። ያ ምስራቅ እግዚአብሔር ስለሆነ መጀመሪያውን ትርጉም እንዳየነው አምስተኛ ላይ ሐዋርያት ሲያርግ ያዩት መላእክት ተመልሶ ይመጣል ብለው በተስፋ ሐዋርያቱን ወደ አገልግሎት እንደመለሷቸው ሁሉ ክርስቶስ ይመጣና ይወስደናል፣ መንግስቱን ያወርሰናል። ከቅዱሳን መላእክት ጋር ከቅዱሳን ጻድቃንና ሰማዕታት ጋር ብርሃን ባለበት ምስጋና በበዛበት እረፍታችን ምስጋና ምስጋናችን እረፍት ሆኖን እንኖራለን የሚለውን ተስፋ ይዘን ነው ወደ ምስራቅ የምንመለከተው ማለት ነው። መምህራችን በጣም እናመሰግናለን። ቃለ ሕይወት ያሰማልን። ሁላችሁም እንግዲህ የሚጠቅም መልእክት እንዳገኛችሁ እርግጠኞች ነን። በቀጣይ በሌላ መርሃ ግብር በሌላ ጊዜ በሌላ ርዕስ ወደ እናንተ ይዘንላችሁ እንቀርባለን። እስከዚያ ድረስ ጥያቄዎች ካሏችሁ ደግሞ መልእክታችሁን ኮሜንት ላይ ያስቀምጡልን። እግዚአብሔር ከሁላችን ጋር ይሁን።